ደርሰናል። ሳላድ ወስጊድ ዮል እንዴት ናችሁ? ናሆም እባላለሁ። ቲክታክ ላይ ታቆኛላችሁ፣ ግን ዩቲዩብ የመጀመሪያ ቪዲዮ ነው ይሄ ማለት እና ስቴትስ እዚህ አሜሪካ ከመጣው ላይክ 6 ወር ምናምን ሆነኝ፣ ግን ዛሬ ጀምራለሁ ነገ ጀምራለሁ እያልኩኝ ይኸው ቆየሁ። ገንዘብ ስለሚያስገኝ ዩቲዩብ መጀመር አለብኝ እያልኩኝ አሁን ዛሬ ጀመርኩኝ ማለት ነው። እና የዛሬው ቪዲዮአችን የሚሆነው ላይክ ስራ ልንፈልግ ከጀለሴ ጋር ከያፋ ጋር የሆነ ራቅ ያለ ቦታ ሄደን በዛው ናሽናል ሃርበር ቅርብ ነው ከዛና እዛ ሄደን ለምን ቱር አናረጋቸውም ብለን አስበን ነው። ትከታተሉናላችሁ፣ ላይክ ምናምን ሼር ሰብስክራይብ ታረጋላችሁ ማለት ነው። ግን አቃጠለና ያፈሳል ስደት አሜሪካ ግን ላንድ ኦፍ ኦፖርቹኒቲ ትባላለች እንጂ ወፍ ኦፖርቹኒቲ የለም። ውሸት ነው እናቴ ትሙት። ላንድ ኦፍ ጭንቀት፣ ስትረስ፣ ልፋት ምናምን ናት። እኔ አሁን እዚህ ሰው ውጭ ሀገር ሲመጣ እንደሚሰክሰው ለመሰከስ አይደለም እናቴ ትሙት፣ እውነቱ ነው። ብቻውን ወሬ አናብዛባችሁ፣ ወደ ቪዲዮ ተከታተሉ። አይ ደርሰናል። አሁን እየደረስን ነው። እስቲ ግማሽ መንገድ በሃይዌይ እግራችን እስኪዝል ድረስ ሃይዌይ ደግሞ ላይክ ሃይቅ ሊያስጎበኙን ነው ምናምን ብላችሁ ሙድ እንዳትይዙ። ጸዴ ቦታ ነው እናቴ ትሙት። ላይክ የመጀመሪያችን ቪዲዮ ስለሆነ ነው እንጂ ባሪፍ ቪዲዮ እንመጣለን ከዚህ በኋላ። እስቲ እንድረሰው እንሂድ። እየሄድን ነው፣ ደርሰናል። እንግዲህ ይሄን ይመስላል። ግን አክቹሊ ከዛ ጋር ሆነን ብናየው የተሻለ ነው። ያፋ አረኛ ሌላ ቦታ ነው ያለ ነው። አረ እናቴ ትሙት ደርሰናል። ያው በዛ በኩል እንሂድና ሐዋሳ ኢትዮጵያ ያለው የጎበኘሁት የፍቅር ሐይቅ ትዝ አለኝ እያለ ነበር። ያው እንግዲህ ጋይስ ደርሰናል። ያው ጧት ምናምን እየመጣችሁ ምሮጡበት ቦታ ነው ብዬ አልሰክሳችሁም፣ ግን በጣም ነው የሚያምሩ ቦታው። አልዋሻችሁም። ካላ በተለይ ዘገር መኪና ምናምን ያላችሁ ሰዎች በጣም ያበደ ቦታ የመጣችሁ ስራ ይላል የዚህ ሀገር ሰው። ያም ብርቆ ነው ቢን ሳይሆን ቦታው በጣም ያበደ ቦታ ነው የመጣችሁ። ፈታ በሉ። እዚህ እንትን ወላጅ ልጅ ምናምን ላላችሁ ልጆች ደግሞ አሪፍ ነው። እናንተ እዛ ጋር ምናምን ስትዝናኑ ወደዛ ፓፓይስ አለ፣ ብዙ ቦታ አለ ለልጆች ለምግብም ለመጫወቻ ነው፣ የህፃናት መጫወቻ። አዋቂዎች ደግሞ በማታ ለዴት ራሱ በጣም ፒስ ቦታ ነው። የተለያየ እንትኖች አሉ፣ ሬስቶራንቶች ምናምን አሉ። ለዛ ሁሉም ሰው እንዲመጣ ሪኮመንድ አደርጋለሁ። ናሽናል ሃርበር ላይክ ኢትስ ዋን ኦፍ ማይ ፌቨሪት ፕሌስ ዲሲ ምናምን። ይሄው እና እኛ በጀርባ ስለገባን ነው እንጂ ሜን ኢንትራንስ ይሄ ነው። እና ላይክ ብዙ ሰው የሚመጣው እዚህ ለዚህ ይሄ የሚሽከረከረው አለ ለሱ ነው። ኢትስ ላይክ $80 አንድ ሰው አይገስ ያፌት ተጫውተህ ታውቃለህ? ያው ብዙ ሰው እዚህ የሚመጣው ላይክ ለዚህ ለሚሽከረከረው ልጆቹ ምናምን ለማጫወት ነው። እና ያን ያህል ውድ አይደለም። ይሁን አላስታውስም ኤግዛክት ገንዘቡን፣ ብቻ ርካሽ ነው። ጀልባም መጠቀም ትችላላችሁ፣ የኛውንም መጫወት ትችላላችሁ። It's like a really nice place. እና የመጣችሁ ፈታ በሉ። ደጋገምኩባችሁ ፈታ በሉ። የመጀመሪያ ስለሆነ ይስተካከላል። አሁን we tried the game ግን it was not that exciting። ለዛ ብዙም አልቀረጽንላችሁ። እንግዲህ ጋይስ ያው ጾም ቀን ስለመጣን ሩብ ቀን ዲስጋት ሳላድ ምናምን ባቅላባኒ ልበላ ነው። ከዛ እንግዲህ ስልካችን ዘጋኛም ወደ ቤታችን ተመለስን። አዘ ፈርስት ቪዲዮ ሞክረናል። በቀጣይ በጸዴ ቪዲዮ ደግመን እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ደህና ሁኑ።